ሰላም እንዴት ናችሁ? ሪል ዱባይ ነኝ። ዛሬም እንደተለመደው ከቦሌ ኤርፖርት ወይም ከኢትዮጵያ በኢምፕሎይመንት ቪዛ ተከልክሏል። ለምን እንደተከለከለ ዛሬ ምነግራችሁ ይሆናል። አብዛኛውን አልገባችሁም፣ ተወዛጋባችኋልና ትክክለኛውን መልስ ዛሬ ማቀርብ ይሆናል። መንግስት እንደሚታወቀው በዚህ ጉዳይ የዜጎችን መብትና ደህንነት ሁለንተናዊ ጠቃሚነት ለማረጋገጥ የስራና ክህሎት ሚኒስቴር ተቋቁሞ ባለፉት 2 እና 3 አመታቶች የተለያዩ ስራዎችን ሲሰራ ቆይቷል። ከዚህም አንጻር መንግስት ቅድሚያ ሰጥቶት እየሰራበት ያለው ጉዳይ ቢኖር የውጭ ሀገር ስራ ስምሪት አንዱ ነው። ምክንያቱም ከዚህ ቀደም የውጭ ሀገር ስራ ስምሪቱ ወይንም ዜጎቻችን ወደ ውጭ ሀገር የሚሄዱበት መንገድ በጣም ህገወጥ ነበረ ማለት ይቻላል። በመሆኑም ለተሻለ ህይወትና ስራ ወደ ተለያዩ ሀገራት የሚሄዱ ዜጎቻችን ላልተፈለገ ወጪ ያው በደላላ ሲሆን ይታወቃል፣ እንግልት እንዲሁም ከዚህም በላይ ደግሞ ለአካል ጉዳት እንዲሁም ለሞት ሁሉ የሚደረጉ ዜጎች በጣም ብዙ እንደሆነ ይታወቃሉ። በተጨማሪም ደግሞ አብዛኛውን በዚህ መንገድ አሁን እየተለመደ የመጣው ጉዳይ ወደ አረብ ሀገራት ላይ የመጡ ወንዶች ስፔሻሊ ኢማራት፣ ዱባይ በጣም ብዙ ወጪ አውጥተው ግን የሚፈልግበት ቦታ ላይ ሳይደርሱ ዶክመንት አልባ እና ወረቀት አልባ ህገወጥ ሆነው እየኖሩም ይገኛሉ። በጣም ብዙ ችግር ላይ እየወደቁ ይገኛሉ። ይሄ ነገር ሁሉም የሚያውቀው ነው። ስለዚህ መንግስት የስራና ክህሎት ሚኒስቴር ብሎ ባቋቋመው የስራና ክህሎት ሚኒስቴር የውጭ ሀገር ስራ ስምሪቱ የዜጎች ከሀገር መውጣት የማይቆም እና ነባራዊ ሁኔታ ወይንም አብዛኛውን ወጣት ፍላጎቱም ስለሆነ የውጭ ሀገር ስራ ስምሪቱን ስርዓት ለማሻሻል የተለያዩ ሪፎርሞችን እንዲሁም ረቂቅ አዋጅ ጭምር በማጽደቅ የተለያዩ ስራዎችን እየሰራ ይገኛል። ዞሮ መንግስት አንድና አንድ ነው አላማው። ምክንያቱም ይሄ ስራና ክህሎት ሚኒስቴር የምንለው ሪፎርሙም ይሄ ለውጡ ህጋዊ ለማድረግ የሚደረገውም አካሄድ እንዲሁም ረቂቅ አዋጁም ትኩረቱ አንድ ዜጋ ከሀገሩ ሲወጣ ወደሚሄድበት መዳረሻ ሀገሮች መብቱ ደህንነቱና ተጠቃሚነቱ ተረጋግጦ መንግስት ጉዳዩን እያወቀ በመንግስት ፍቃድ የሚደረግ የስራ ስምሪት ነው። ስለዚህ በአጠቃላይ ይህ አካሄድ የመንግስት አካሄድ ለማየት ያክል በውጭ ሀገርና በሀገር ውስጥ የሚፈጠሩ የስራ እድሎች ለመሰማራት የሚፈልጉ ዜጎች ወይም ኢትዮጵያን ወንድሞችን እህቶችን በስርዓቱ ስርዓተ ትምህርት ተቀርጾ በመላ ሀገሪቱ በሚገኙ በተመረጡ የቴክኒክና ሙያ ተቋማት ስልጠና እንዲወስዱና ብቃታቸውንም በምዘና እንዲያረጋግጡ የሚያስችል ስርዓት ተዘርግቶ እያንዳንዱ ዜጋ ወደ ውጭ ሀገር ስራ ስምሪት ማድረግ ቢፈልግ ይሄን ነገር ማለፍ ግዴታ ይሆንበታል ማለት ነው። ስለዚህ አንደኛ በተመረጡ በመላ ሀገሪቱ ያሉ የቴክኒክና ሙያ ማሰልጠኛ ተቋማት ስልጠና እንዲወስዱና ብቃታችንን ጭምር በምዘና አረጋግጠን ከዛ በኋላ የውጭ ሀገር ስራ ስምሪት ማድረግ የሚቻልበት ሁኔታ ይፈጠራል። ይህን ደግሞ አብዛኛውን ዜጎቻችን ከሙያ ባለፈ ደግሞ ስለምንሄድበት ሀገር ባህል እንዲሁም ቋንቋ በተጨማሪም ደግሞ በስነ ልቦና ተዘጋጅተን የምንሄድበት ሁኔታዎችም ይፈጠራል ማለት ነው። በተለይ ይሄን የሚያካትተው መንግስት በስርዓቱ መሬት ላይ ወርዶ እየሰራ ያለው በዚህ ጉዳይ ስምምነት በተደረገው የሁለትዮሽ ስምምነት በተደረጉባቸው ሀገራቶች እንደነ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ ወይም ዱባይ የምትሉት፣ ጆርዳን
እንዲሁም ኳታር፣ ቤይሩት፣ ኩዌት እነዚህን የመዳረሻ ሀገራት አርግጦ ስምምነት በመፈጸም በተለይ ሴቶች እህቶቻችን እነዚህ ሀገራት ላይ በህጋዊ መንገድ በመንግስት ላላስፈላጊ ወጪ ሳይዳረጉ በቀላሉ እየተሰማሩና እየሄዱ ይገኛሉ። ስለዚህ በተለይ አሁን በ2018 መንግስት ወደ ውጭ ሀገር በሚካሄድ የስራ ስምሪት ወይም ዜጎች ወደ ውጭ ሀገር በስራ ቪዛ መሄድ ሲያስቡ የራሱን የሆነ ረቂቅ አዋጅ አውጥቷል። ሁሉም ሰው እያወቀው ነው አሁን። ስለዚህ እያንዳንዱ ነገር ማወቅ ያለባችሁ ምንድነው የውጭ ሀገር ስራ ስምሪት ሲባል እነዚህ ዛጋ የተገለጹት ኤጀንሲ መጨረስ ያለባችሁን በተመረጡ ትምህርት ቤቶች ተምራችሁ ምን ብላችሁ ሲኦሲ ከጨረሳችሁ በኋላ ኤጀንሲዎች አሉ። እነዚህ ኤጀንሲዎች በነገራችን ላይ ኢትዮጵያ ውስጥ ያሉ እያንዳንዱ ኤጀንሲዎች መዳረሻ ሀገራት ስምምነት አለባቸው ከተባሉ ሀገራት እነ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬት፣ ዱባይ እንዲሁም ጆርዳን፣ ኳታር፣ ቤይሩት፣ ኩዌት እነዚህ ሀገራት ላይ ደግሞ ሌላ ኮኔክሽን ያላቸው ስምምነት ያደረጉባቸው ኤጀንሲና ኤጀንሲዎች ስምምነት ስላላቸው እዚህ ካሉ ኤጀንሲዎች ጋር ወደ 366 የሚጠጉ ኤጀንቶች ይገኛሉ። በዚህ በአረብ ሀገራት ዙሪያ እዚህ አረብ ሀገራት ላይ መቀመጫቸውን ያደረጉ ይህ ምንድነው ከኢትዮጵያ ኮኔክሽን ያላቸው። ስለዚህ አንድ ሰው ወደዚህ ሀገር በኢምፕሎይመንት ቪዛ ሲመጣ ኢትዮጵያ ያሉትን ኤጀንሲ ግዴታ በዛ ኤጀንሲ ፕሮሰስ ተደርጎለት በእነዚህ ኤጀንሲዎች አማካኝነት በህጋዊ መንገድ እንዲመጣ ይደረጋል ማለት ነው። ስለዚህ ዞሮ ዞሮ ማወቅ ያለባችሁ ነገር እዚህ ዋነኛው ጉዳይ ምንድነው በስራ ቪዛ በኢምፕሎይመንት ቪዛ አንድ ኢትዮጵያዊ ዜጋ ከሀገሩ መውጣት ሲፈልግ መንግስት ባስቀመጠው አቅጣጫ ሊሆን ይገባል። ስለዚህ የስራ ቪዛ የሚያስፈልጉ ነገሮችን ግዴታ አሟልተን ነው ለስራ ቪዛ መውጣት ያለብን። ከዛ ውጪ በኤዲትድ ቪዛ ይሄንን ማድረግ ስለማንችል በኤዲትድ ቪዛ ለማውጣት የሚሞክረው ሙከራ አሁን ላይ እየሰራ አይደለም። በስርዓቱ ቼክ እያደረጉ የለየው ብዙ ወንድሞች በሚያሳዝን ሁኔታ ይህን ሁሉ ብር አውጥተው እየተመለሱና ወደ ቤት በሀዘን እየተመለሱ ይገኛሉ። ስለዚህ አንደኛ በስራ ቪዛ መሄድ ካልቻልን በስርዓቱ እንደ ድሮ መሄድም ያለብን በቪዚት ወይም በቱሪስት ቪዛ ሊሆን ይገባል ማለት ነው። ስለዚህ ምክንያቱ ይሄ ነው፣ ሌላ ምንም ምክንያት የለውም። ይሄንን ጥንቃቄ አድርጉ ለማለት ነው። አመሰግናለሁ።